ልጆች ወላጆቻቸውን የሚያስደስቱበት 10 መንገዶች። ይህን ቪዲዮ ለልጆች እስከ መጨረሻው ድረስ አሳዩአቸው። እንደተለመደው ኮፒ ሊንክ፣ ሼር፣ ሪፖስት እንዲሁም አዲስ የሆናችሁ ደግሞ ፎሎ ማድረግ አይረሳ። አንደኛ በፈገግታ መታዘዝ። ወላጆቻችሁ ያዘዟችሁን ስራ በደስታና በፍጥነት በመስራት አስደስቷቸው። ሁለተኛ ድምፅን ዝቅ ማድረግ። ስታናገሯቸው በትህትና በተሞላ ዝቅ ባለ ድምፅ በማውራት ወላጆቻችሁን አክብሯቸው። ሶስተኛ ኡፍ አለ ማለት። አላህ ሱብሓነሁ ወተዓላ ምን ይላል? ወላ ተቁል ለሁማ ኡፍ ወላ ተንሃርሁማ። አትገላምጣቸው፣ እጭ ኡፍ አትበላቸው። በሥራ ብዛት ቢደክማችሁ እንኳን ቅሬታችሁን ፈጽሞ ድምፃችሁን ከፍ ባለማድረግ ባለማሳማት ታገሷቸው። እነሱም ደግሞ በጣም ደክሟቸው በሚመጣበት ወቅት ልናስደስታቸው ይገባል። አራተኛ በዱዓ ማስታወስ። ረቢ እግፊር ለሁማ ከማ ረበያኒ ሰጊራ። ጌታዬ ሆይ ዘንላቸው እያላችሁ ዘወትር ለወላጆቻችሁ ዱዓ በማድረግ አስታውሷቸው። አምስተኛ ጊዜ መስጠት። ከጓደኛና ከስልክ ይልቅ ከእነሱ ጋር በመቀመጥና በማውራት ብቸኝነት እንዳይሰማቸው አድርጉ። ስድስተኛ ፍላጎታቸውን መረዳት። ሳይነግሯችሁ የሚወዱትን ነገር በማድረግ ቤቱን በማገዝ በማስዋብ አስገርሟቸው። ሰባተኛ ምክራቸውን መስማት። ለጥቅማችሁ የሚሉትን ነገር ምክራቸውን በትኩረት በመስማትና በመተግበር አኩሯቸው። ስምንተኛ ስማቸውን ማስጠራት። በመልካም ስነ ምግባራችሁና በትምህርታችሁ በቂራአታችሁ ጎበዝ በመሆን የወላጆቻችሁን ስማቸውን ከፍ ማድረግ። ዘጠነኛ በሚታመሙበት ወቅትና እርዳታ በሚፈልጉበት ወቅት እንደ ሕፃን ልጅ ተንከባከቧቸው፣ ያዟቸው። አስረኛ ጓደኞቻቸውን መውደድ። የእነሱን ጓደኞቻቸውን ማክበር፣ ሰላም በመባል የወላጆቻችን ልብ በደስታ እንሙለው። ወላጆቻችንን ማስደሰት የአላህ ሱብሓነሁ ወተዓላን ውዴታ ማግኛ ትልቁ መንገድ ነው። ዛሬ እነሱን ካስደሰትናቸው ነገ ልጆቻችን ያስደስቱናል።